እንግዲህ የቤዛ እህት ሉላ እርጉዝ ናት። ጓደኛዋ ከርቷታል። ስልኩን አንሳው እባክህ ስልኩን አንሳው እያለችን ብትናገር እሱ ግን ስልኩ ማንሳት አልቻለም። አክስቴ ሳሰማው ስልኩን አንሳው እያለች ነበር። ትንሽ ስሜት ለመንኩብሽ ይገባኛል። አንቺን ጭራሽ በሳሚ ተጠራ ነበረብኝ ነገር ቆስ ከበላም በኋላ ወደና ማስረጃ ሄደን እዛው እንጨርሳለን። ከፈለግሽ ሳሚ ባለበት ቤትሽን በስምሽ አዞርልሻለሁ። መጨረሻ ላይ ሳስብ እንደምጠልኝ ታውቂያለሽ። በፍጹም ያላንቺ መኖር አልችልም። ይቅርታ ሱራፌል፣ አሁን ላይ ምንም ነገር ልልህ አልችልም። የኔ ፍቅር፣ በስንት መከራ ያገኘሁትን ድጋሚ ማጣት አልፈልግም። ልጅ ድጋሚ አጠገብሽ እንዳለው ብላ ነበር። እንግዲህ ሱራፌል የኔ ፍቅር ስሜታዊ ሁኜ ነው እንጂ ሁሉንም ነገር በስምሽ አዞርልሻለሁ ብሏል። እሷ ደግሞ ተጣልተን ነበር፣ አሁን እውነትን ነው ትለዋለች። በሳሚ ፊት ያውም እያላት ነው። እንግዲህ የገባኝ ነገር ያለ አንቺ መኖር እንደማልችል ነው እያለ ነው። እንፋታ ሁሉ ብላኝ ነበር እኮ። አንቺ ተበሳጭተሽ ይሄን ነገር ብዙ ጊዜ አላልሽኝ? ቆይ ለምንድን ነው ይሄን ነገር ማረሳው? አላውቅም። ይሄ ነገር ምንም ደስ እያለኝ አይደለም። ያዝግ ነበር የምትልህ እዛ እና አሁን እንኳን ዝግነትሽ ፈልግ። እንግዲህ ሳሚ መዝናኛ ቦታ አብረው ቁጭ ብለው ኩቻ ጋራ እኔ የምልህ ሳሚ ስትለው ወይ የፍቅርዬ ሲላት ድንግጥ አላለች። ምክንያቱም በፊት የሚላት ሌላ ነበር። አሁን በፍቅር ሲጠራት እንግዲህ በጣም ደስተኛ ሆነች ማለት ነው። በጣም ትንሽ ቢሆን አሳስበኛል እና እንለያይ ምናምን ልትይ ነው? የምሬን ነው የምልሽ። እንለያይ የምትይኝ ከሆነ ውስጤ በጣም ይሰበራልሽ። እንዴ ይልቃሉ ስንት ይሆንና ሳሚ ብለሽ ላቁ። እንግዲህ ኩቻ ይሄ ነገር በጣም እየቸኮለብኝ ነው ስትለው እንለያይ ልትይኝ እንዳይሆን እኔ በጣም ነው ልብ የሚሰበረው እንለያይ ብትይኝ እያላት ነው። እሷ ደግሞ ለምን አንጋባም ብላ ወረፍ ስትል ድንግጥ አላለም። መቼም ግራ መሆን አለበት የምንጋባው። ምን ነው በፍቅር ከቆየንባቸው ጊዜያት በላይ እርስ በርስ ታውቀናል ብዬ አምናለሁ። ቆይ አንተን ማግባት አትፈልግም እንዴ? ብዙ መሬት አላት እና ደግሞ አንቺ አግቢልኝ እንጂ ሁሉም ንብረት ያንቺ ነው ብላኛለች። ያው የሕክምና ሁኔታም እንዳለ ሆኖ ማለት ነው። እኔ ታሪክ ልቀበል ምችል። እሺ መች ነው የምንጋባው? ሳሚዬ እኔ እኮ ያንተ ፍቅረኛ ሳይሆን ሚስት ነው መሆን ፈልገው። እንግዲህ ኩቻ ፍቅራቸው 3 ቀን ሳይሞላው አንጋባም ወይ ልጆች አንወልድም ወይ እያለች ጥያቄውን እያጣደፈችው ነው። እንግዲህ እናቴ እኮ አያቴ እኮ ገጠር ላይ መሬት አላት ንብረት አላት እያለች ነው። እንግዲህ ወደ ገጠር ሂደን አንተ እያረስክ ትኖራለህ ነው መሰል ነገሩ። ልጄ እንዳገታት አንቺም ታውቂ የለ እና ያ ሁሉ ሮቤል አንቺና ሱራፌል ላይ ከፍተኛ ጥላቻ ነው ያለበት። በተለይ ደግሞ ሱራፌል ላይ የምሰራበት ቡና ቤት ድረስ መጥቶ ትልቅ ገንዘብ የምታገኝበት ቆንጆ ስራ አለ አለኝ። ስለሽኝ አልቻልኩም። የተወሰነ ገንዘብ ተቀበልኩትና ቪዲዮን ከስልኬ ላይ ያጠፋሁት። ይህን እውነት ይዤ መቀመጥ ስላልቻልኩ ነው ወደ አንቺ የመጣሁት። በእኔ ምክንያት አልተለያያችሁም ማለት። እንግዲህ ሳሮን ሁሉንም ነገር ለቤዛ ነግራታለች። ምክንያቱም ዶክተሩ ዳሂም በአሳር በመከራ ልጅን ሰጥቶኛል አለቻት ማለት ነው። ልጅሽን እገልብሻለሁ ብሎ ስላስፈራራኝ ነው ሮቤል። እሺ በቃ ይቅርታ አድርጌልሻለሁ። እንግዲህ ይቺ መናጤ ቲጂ ማለት ነው ሉላን ከቤዛ ቤት ማስገባበት ቀን ደርሷል። ይሄ ድል ሊያምለጠኝ አይገባም። አሁን መፍጠን አለብሽ ቲጂ ፈዘሻል እያለ የራሷን እየተሳደበ ትገኛለች። ደውለሽ መገናኘት አለብን ስትይ የሆነ የተፈጠረ ነገር እንዳለ ገምቼ ነበር። ምን ነው ዘርፌ ደህና አይደለች እንዴ? እሷማ ያመጠጥ እያለ ምን ደህና ትሆናለች ብለሽ ገንዘብ ሆና የፈለጋችሁትን ለግል ህይወት ምንም አልጠየቅሽ። በህይወቴ ከሰራኋቸው ትልቁ ስህተት አንዱ ብሩክን ማመኔ ነው። እስኪ ተረጋግተሽ ንገሪኝ። ቆይ ምን ተፈጥሮ ነው? እርጉዝ ነኝ። ምንት መድኃኒት እየተጠቀምክ እንደሆነ ማወቅ የለባትም ማለት በቃ ሌሎች ባለትዳሮች እንደሚያደርጉት ልጅ ደግሞ ወደ እየሞከርክ እንደሆነ ማስመሰል አለብን። እና ምንድን ነው ያስጨነቀሽ? ማለት እኔ እኮ ስለ ፍቅረኛሽ ታሪክ አላልኩሽም። የልጁ አባት ልጁን ይቀበላል ወይስ አይቀበል ይችል ነበር። ሴትነቴን ክብሬን ከሰጠሁት በኋላ እንግዲህ ቲጂ ትታውሳውስ ነበረ ሉላ እርጉዝ ነኝ ስትላት ሱራፌል እንደማያስረግዝ እና ሱራፌል መሀን እንደሆነ በልጅነቱ ፍሬዎቹን በምን አደጋ እንዳጣው ተናግሯል ማለት ነው። እንግዲህ ቤዛ መውለድ እንደማችል ያው እንግዲህ ባሉ አይደለም ሱራፌል መውለድ እንደማይችል እያስታወሰኝ ነበር። ቲጂ ያልታሰበ ጽንስ ስለተፈጠረ ነው ያሳሰብሽ። የፈለገውን ነገር ካገኘ በኋላ ምንም ነገር ሳላደርገው ከመሬት ተነስቶ አይንሽ ይላፈራል። ስለዚህ ልጁ አባት የለውም ማለት ነው። እንግዲህ በሆድሽ ያልሽው ዲቃላ ነው ማለት ነው እያለች እንግዲህ ይህንን መጥፎ ቃላት ካፏ እያወጣኝ ነው ቲጂ። አክስቴ እንዳሰማ ባክሽ ብላ እንግዲህ ለቲጂ ነገረች። አሉላ ለምን አልነገርሽውም? ለነገሩ ቢሰማ ማስፈንጠሪ ነው የሚልሽ። ገና ትናንት ስለነበር ዛሬ ነገሩ ስልክ ደውዬለት ነበር። ግን ምንድን ነው እንደነገርኩሽ አክስቴ ስለዚህ ነገር በፍጹም መስማት የለባትም። ሰው እንዴት በአንድ ጊዜ ውሃ እሳት መሆን ይችላል? እኔ ከአንተ በላይ ተወዛግቤያለሁ። እንግዲህ ቤዛ ለሳሚ ንገሪውና ይንጣ ስላለ እንግዲህ ቤዛ ለሳሚ ስነግረው ይህ እንደ ሱራፌል አደናጋሪና
አዋካቢ የለም። አንዴ አፈር አንዴ እሳት እንዴት ያደርገዋል በአንዴ እያለ እንግዲህ እየገረመው ነው የሱራፌል ነገር። እርግጠኛ ነኝ የሆነ ሀሳቡን ያስቀየረው ነገር ማለት እሱማ ካላንቺ መኖር አልችልም ነው የሚለው ብዬ ነው እንጂ እሺ ብዬዋለሁ። እኔም ቤትሽን ህይወትሽን ላስረክብሽና የራሴ ኑሮ የራሴን ህይወት በሰላም ልኖርበት እንዳባቱ ገደ የሚመለከትን ሰውዬ ሳሚ ጋር ነው የሚሄደው። እስኪ እንዴት ብሎ ያልሽ እንግዲህ ይህ ሰውዬ የተወሰነ ባንክ ብር ነበረ በስሜ ያዞሮልኛል እያለች ነው እንግዲህ ሱራፌል ትክክለኛ ይወዳታል አይወዳትም ከአሁን በኋላ ነው የሚታየው። እየበሰቡ ነው የድሮ ሳቂ አሁን ላይ ያለ ብለን ነው። አይዞሽ ቤትቸው ያ ፈገግታሽ በቅርቡ ይመለሳል። ኔድ ስለምታፈቅሪ እኮ ነው እንደዚህ የምትቀነው። ታነብ ብላ ማለቷ የሚቀር አይመስለኝም። እንግዲህ ሳሚ ጥረግረግ ብሎ እንትናን አፍቅሯታል ኩቻን። ምክንያቱም ስለ ኩቻ እያወራላት ነበረ ለቤዛ በያንችን ህይወት ላስተካክልና ይህንን ፈገግታሽን ልመልስና የኔንም ህይወት ላስተካክል እያለ ነው ሳሚ። ምክንያቱም አንቺ ጋር ስታየን ኩቻ እየተከታተለችን ይሆናል እያለ ነው። እንግዲህ እውነት ይሁን ብሎ ከመጸለይ ውጭ ሌላ ምን ማለት ይቻላል? በየቦታው ለጣጠፍን ግን ምንም አዲስ ነገር የለም። መጨረሻም ልጄን ተቀብያለሁ። እንግዲህ ቅንጭርቴን የበላው ጅብ አልጮህ አለ እያሉ ነው ኩቻ እና ጓደኛዋ ሳሮን ማለት ነው። ደስ የሚል ዜና ነው። በቃ ይህን ዜና ደግሞ ለሳሚ መናገር አለብን። እንደውም ምሳ ምናምን ነገር ስለተቀጣጠለ እንድትቀላቀኝ ደስ ይለናል። በዛው ሆን ይቅርታ የሚጠይቀኝ ስሚማ ይልግን ከቤዛ ጋር እንዴት ናቸው? እንግዲህ ሳሚና ቤዛ እንዴት ናቸው ስትላት ኩቻ ደግሞ የእሷን ፍቅር ለማሳየት ወደ እሷ እንደመጣ ለማሳየት ሳሮን ነይ ቶሎ በይ ምሳ አብረን እንበላል ብላ ይዛ ስደች። እያወራን ያለ ነው ገና ስላልተወለደ ይመስሉኝ ገና ደግሞ እኮ ነው። እንግዲህ ልጁን ታስወርጀዋለች ስትላት ስጋዬ ማለት ደሜ ማለት ነው እያለቻት ነው። እንዴ ደም እኮ ነው ገና ምን ልጅሽ ነው ትላታለች ማለት ነው። ደሜም ቢሆን ልጄ ነው እያለቻት ነው። ስላለኮ ነው ብላ ይልቅ እኔ አንቺ በደንብ እንዲገባሽ እፈልጋለሁ። እኔ እንዳንዳንድ ጨካኝ እናቶች አይደለሁም። በፍጹም ልጄን አልገለሁም። እንግዲያውስ ይህንን ስራ በፍጹም መስራታችን እኔ በፍጹም ጨካኝ ናት አይደለሁም እኔ ልጄን አልገለም ስትላት እንግዲያውስ ይሄን ስራ መስራታችን ብላታለች። ቆይ እንጂ ወዴት ነው የምትሄጂው? ዝም ብሎ መሄድ አለ እንዴ? ኩፍሬ ነፍስ አላጠፋ ምናምን ያለሽ ቆይ ስተኝ እኔ የዚህ ያን ጨካኝ መስልሻለሁ? አውቄብሻለሁ እኔና የቤዛ ባል ልጅ እንዲኖረና አትፈልጊም እያለቻት ትገኛለች። ያው እህቷ እንደሞተች ነው የምታውቀው ሉላ። እንግዲህ ይህቺ ምስጥ የሆነች ቲጂ ማለት ነው ምን አስባ ነው ቤዛንስ ገላ ይች ልትተካት ይሆን? ቤተሰብ ያ ሁሉ ሀብት የጓደኛዬ ነው። ቤቱን አምና በስሟ አድርጋለታለች። ስለዚህ ከተፋቱ ሊከፋፈሉ የሚችሉት ቤቱን ብቻ ነው። እኔ ስለሱ ምንም አያገባኝም። አሁንም ቢሆን ግን አቋሚ አንድ ነው። እሺ ይሄኛ ታዲያ እሱስ መጀመሪያ ሊገለኛ ነበር ማለት ጓደኛሽንስ ሊገላት አልነበር? ብቻ ስለዚህ ነገር መውራት ቲጂ አስወርጁ ልጁን። አንቺ እኮ ልጅ ነሽ፣ ይህንን ነገር ረጋ ብለሽ አስቢበት እያለ ልጇን እንድታስወርድ እየገፋፋቻት ትገኛለች። አሁን በሆዴ ውስጥ ያለውን አንዴ ካጣሁት ግን በድጋሚ ላገኘው አልችልም ማለት ምንም አስብበት ነገር የለኝም። አሁን የተረገዘው ልጅን ሌላም ልጅ በወለድ እሱን የመሰለ አልወልድም እያለች ነው። ምክንያቱም እሱ ልጁ ነው እያለች ነው። አክስቴ ስለዚህ ጉዳይ በፍጹም ማወቅ የለባትም። ግን እኮ ጽንሱ እየገፋ ከሄደ ማውቅ አይቀርም። ሆነች ትገቢያለሽ። ግን ሌላም ያልነገርኩሽ ስምምነት አለ። ምንድን ነው እሱ? ለመሆኑ ይሄንን ነገር የጓደኛዬን ሀብት ሌላ ሰው እንዳይበላው ብቻ ማድረግ ይመስልሻል? እዛ ቤት ገብተሽ ሌላ ችግር እንደማትፈጥሪ ተስፋ አለኝ። ማለሙን ነገር ለማድረግ እንደማትሞክሪ በማድረግ ምን እጠቀማለሁ? ስቀልድ ነው። ይህ አደገኛዋ ቲጂ በዛም በዚህም ብላ እያሽበለበላች ተቻት ትገኛለች ማለት ነው። ጭራሽ አንዴ ሰራተኛ አንዴ ሚስት ሆነሽ እንድትገቢ እያለቻት ነው። የገረመኝ ነገር ቤዛን ምን ልታረጋት አስባ ነው? ቤተሰብ ስንሰቅ እየተስማማን ነው። አይገርምም? እንደዚህ አይነት ተናጋሪ አትመስኝም ነበር። እንግዲህ ስንሰርቅ እየተስማማን ነው ስንካፈል እንጃ እንጂ እያለቻት ነው። ሉላ የተደበቀ ማንነትሽ እየወጣ ነው እያለቻት ነው ቲጂ። አሁን የሚቀረን የሱ ጉዳይ ብቻ ነው። ሌሎች ነገሮች በጠቅላላ መስመር እያዙ ችግር የለውም። አታስብ ልነግራታለሁ። እንዴ ለምንድን ነው እንደዛ የሚያደርገው? የሱራፌል ነገር ሁላችንም ግራ ያጋባል። እንግዲህ ሱራፌል ዛሬ ቤቱንና መኪናውን በስሟ ሊያረግላት ሊመልስላት ነው። እኔም መገኘት አለብኝ እያለ ነው ሳሚ። ለምንድን ነው እነሱ ብቻቸውን ያለማድረግ የፈለጉት? የሆነ ነገር አስቦ ቢሆንስ እያሉ ነው። ሆነ እስካሁን ድረስ ያለበት ቦታ አልታወቀም። ምናልባት ገሎ ጥሎት ሊሆን ይችላል። ቅንጅርት ነገር ግን በጣም አሳስቧቸዋል። ምክንያቱም ቅንጅርት እየበላው ጭባ ጮኋለ። ምክንያቱም ከሆነ ቦታ ገለው ጥለውት ይሆናል እኮ ቅንጅርትን እያሉ ነው ሳሮንና ኩቻ ማለት ነው።
ምክንያቱም አንተ ያንተ ዕጣ ፈንታ እንደሱ ሊሆን ይችላል። አንተንም አንድ ቦታ ገለው ስርኩቻ ውስጥ እንዳይሸረክቱ እያሉ ስለ ጉዳዩ ሳላውቅ ቀርቼ አይደለም። ስለዚህ ይህን ነገር ሁለታችን ሄደን ጨርሰናል ማለት ነው። እንግዲህ ሳሮን ወሬ ሰብስባ ለዶክተሩ ወስዳ ተናግራለች። በሚያሳዝን ሁኔታ ልጄን መልሶልኛል ብላ እንግዲህ ከዶክተሩ ጋር እየሰራች ትገኛለች። ሳሮን ሱራፌል በስሟ ሊያዞርላት ነው ወደ ቪዛ ቤቱንና መኪናውን እያለች ትገኛለች። ይሄ ደግሞ ዶክተሩ በጣም ተናደደ ማለት ነው። ግን ምን አናደደው? ለቤዛ ንብረቷ ቢመለስላት፣ ኧረ በጣም የሚገርም ነው። ቤተሰብ እንግዲህ ድጋሜ እስከምንገናኝ ድረስ ደህና ሁኑ። ላይክ ሰብስክራይብ እያደረጋችሁ እሱንም አትርሱ። ውድ ቤተሰቦች ስለተከታተላችሁኝ አመሰግናለሁ። ያላ ማሰላማ ባይ